በጣም አድርጌ ወላሂ ላዚም በጣም አድርጌ አመሰግናለሁ። በጣም ፈገግ በል ተባሰማ ደርብበት አቦ አሁን ከሆነ እንዲያኛው ቢስሚላህ ማራይ ቀደፈ ሲሉኝ ነጻሁ ጎደልክም ሲሉኝ ሞልቼ አላህ ብዬ መሸፈንኩኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተወደዳችሁ በመላው ዓለም ላይ የምትገኙ ውድኛ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኛ በጣም ሰላም ነን አልሐምዱሊላህ፣ በጣም ደህና ነን። ያው ጠፍተናል። ጥርስን እኝበል እንደሱ ወዲህ ዘዘ እኝበል እና ለማንኛውም ዛሬ በሌላ ቪዲዮ ከች ብለናል። ዳውድዬ ባለፈው ችንጅር ባብዬ ገዝቼልህ እንደዚህ በቃ ማቻ አረኩልህ። ደግሞ እኮ እንትን ጋር ነው የሚመሳሰል አይተህ አንግለ እንዲህ እኮ እንደረኩ አይተሃል። አፍርሼ እንደሰራው አይተሃል። አረጉን ነው እስካሁን ሰላም አለይኩም ወራህመቱላሂ ወበረካቱሁ። እንዴ ሶላቴ እጄ ስመጣ ሰርፕራይዝ አለ ብላ ቁጭ አረገች። ለማንኛውም ተመልካቾቻችን እንዴት ናችሁ? ሁላችሁም ናፍቃችሁናል። አልሐምዱሊላሂ ረቢል ዓለሚን። እንግዲህ ረመዳን ዛሬ 14ኛውን ጾመን ውለናል። በጣም ደስ የሚል ነው። እንኳን አላህ ለዛ በቃን ጨርሰነው ለወደፊትም የሚመላለስብን አላህ ያርገን። ለማንኛውም ምንድነው ሰርፕራይዙን እንግዲህ ግን አንዴ ከሰርፕራይዝ በፊት እስኪ አንዴ ፈገግ በል። እነሱ እኮ እኛ ፈገግ ስንል እንዴት ደስ ምን እንደምላችሁ አታውቅም። ፈገግ ብለናል እንዴ ወላሂ ዳውድ ይችላል። ዳውድ ይወድቃል ማለት ዘመት ነው። ያው በነገራችን ላይ እኛ ያለቀስነው የተከፋን ነው አላስችል ብሎን እንጂ ማለት ነው። እንደ ዳውድ ጠንካራ እንደ ዳውድ ጎበዝ የለም። ባሌ ስለሆነ ብቻ አይደለም ከቤተሰብ እገዛ ይፈልግ ለራሱ ያግዛል እንጂ ከቤተሰብ እገዛ ይፈልግ ከማንም እገዛ ይፈልግ በራሱ ተፍጨርጭሮ የሚያደርሰው ነውና እንግዲህ ያ ሰው ደግሞ ሰው ወደቀ ብቻ ሳይሆን ቃንዲ ነገር ሰው ወደቀ ማለትን ሳይሆን መነሳቱን ነው። ዳውድ ደግሞ እንደሚነሳ በቅርቡ ድንገት ተግ እንደሚልባችሁ አንነጋገርሽ። ለማንኛውም ተመልካቾችን ብዙ ወላሂ በጣም ከጎናችን የሆኑ የመዳም ቅመሞች ወንድሞች በጣም ከጎን ያላችሁ ወላሂ በጣም ነው የምወዳችሁ። ረመዳን ነው። አላህ እንደው ጀዛችሁን ይክፈሉ ባላችሁበት ማለት ባሰባችሁ ብቻ ማለት ነው። በቃ ባሰባችሁ ማለት ነው። አላህ ይበሽራችሁ በያላችሁበት ብቻ። ሆር ብዙ ይችላል ይሄ ነው ማለት ብዙ ነገር በሆዴች ያለው አልሐምዱሊላህ። ብቻ ወደፊት ነው አውርተን ሳይሆን ዝም ብሎ በወሬ ሳይሆን በተግባር ወደፊት ምን ላይ እንዳለው ላሳያችሁ ፈልጋለሁ ኢንሻአላህ። አላህ ጤና ይስጠን። አሁን ሰርፕራይዝ ታለተዩ ሰርፕራይዝ ታለ እስቲ ሰዎቹ ደስ ይበላችሁ። ወደ ኢትዮጵያ ስትገቡ ማለት ነው። ወደ ኢትዮጵያ ስትገቡ ወላሂ ኑ ተሎ እኔ ቤት እያረፋችሁ በቃ አረፍ ብላችሁ ተጣጥባችሁ ምናምን ከአዲስ አበባ እዚህ ስትመጡ ብዙ ጉዞ ስለሆነ አረፍ ብላችሁ ቤት ይሄዱልኝ ስወዳችሁ ወላሂ ላዚም። በነገራችን ላይ ሳውዲም ሆነ ነው ብዙ መዳም ቅመሞችን የተቀበልን ያጋ ተጫውተው ኢትዮጵያም አሁን ያው ከሰላም ሁኔታ ምናምን ነው እንጂ በፊት አሁን ከዛሬ አመት በፊት እኛ ቤት የማይመጣ ሰው የለም። እየመጡ እዚህኛ ጋር እንትን ብለው ምናምን ነው የሚሄዱትና በዚህ እንኳን ማሻአላ እነሱም ያውቃሉ። አልሐምዱሊላህ የኢትዮጵያ ሕዝብ ሙሉ ከጎናችን ስለሆነ ከመቶ አንድ ሰው ወይም ደግሞ 10 ሰው ሁሉም ሰው ይወደኛል ማለት አይቻልምና የተወሰነ ሰው ሊጠላን ይችላል። ግን በብዛት ደግሞ ሕዝብ ስለሚወደለ ሕዝብ ደግሞ በዛ ላይ አንዴ ተባባቸው አውርቼ ጨርስ ባወሪያና ብዛባቸው እስኪ አንዴ ዝም በል። እኔ አውርቼ አላውቅም ላውራው ይወዴ ልተምስ ወላሂ ላዚም ሰው ማለት ነው የሆነ ነገር ሲመጣበት አልፎልናል። እኛ አልሐምዱሊላህ በሰዓቱ ስላላስቻለና በቃ ከአቅማችን በላይ ስለደረሰብን አልቅሰናን ተከፍተናል። ግን ደግሞ ዳውድ ደግሞ ማለት እንገራችሁ ወላሂ ውጭ ላይ ያሉ እናቶችን እንባ የሚያብስ የወደቁትን የሚያነሳ በቪዲዮ አንድ ቀን እንኳን ቀርጾ የማያቅ የህዝብ ልጅ ነው። የዱዓ ልጅ ነው ልንገራችሁ ወላሂ የዱዓ ልጅ ነው። ስለዚህ አላህ ያውቃል እሱንና ነገ ደግሞ በሌላ ቪዲዮ ተግ ባለ ቪዲዮ እንደምንመጣ አልጠራጠርም። አሁንም ደግሞ እናንተም ትእዛዛችሁን እያዘዛችሁና በዚሁም እኛንም ማገዝ ነው። እናንተም እየተጠቀማችሁ እንድታበረታቱን እንፈልጋለን። ይሄ ሰርፕራይዝ የለም መሰለኝ እንድታበረታቱን እንፈልጋለን። ዳውድ ያድጋል፣ እኛ እናድጋለን። ለማንኛውም ትእዛዝ የምታዙ ማለት ነው ትእዛዝ የምታዙ ሰዎች ብዙውን እየመለስኩላችሁ አይደለም። ያዛችሁም በጣም ምን መሰላችሁ እቃ ጠፍቷል። ወላሂ ላዚም እቃ የለም። በቃ ማቴሪያል በጣም እጥረት አለ። በጣውላው ስትሄዱ ከኤምዲኤፍ ጀምሮ ከብዙ ማቴሪያሎች እጥረት አሉ። በመጅልስ ስትሄዱ ጭራሽ መጅልስ አሪፍ መጅልስ የምትሉት ምንሰራው የለም። ጭራሽ ምርት የለም። በቃ የመጅልስ ራሱ ማለት ነውና በዛ ነገር እንትን ስላለ ሰው እንዳላጉላላ በሚል
ያሉትን እየሞካከልኩ ነው እንጂ አዲስ ትእዛዝ ብዙም እየተቀበልኩ አይደለም። ግን እኮ እነሱ ይስተካከልና አቀበላችኋል። በጣም ጨምሮ አንዱ ዋጋ ላይ አልቆምም። አሁን በቃ ሳምንት አንዲ ከሆነ ከሳምንት በኋላ ደግሞ ሌላ ነውና እሱ ነገር ግራ ስላጋባ እስኪ ሰርፕራይዝ ካለ ሰርፕራይዝ ማለት ለማንኛውም ዛሬ ምንም አይነት ሰርፕራይዝ የለም። በቃ በዚሁ አጋጣሚ ቪዲዮ ፈገግ ብለን እንድንሰራ እናንተም ደግሞ ስለናፈቃችሁን ቪዲዮ እንድንሰራ ስለፈለግኩ ነው። ዳውድዬ ኔማር ቀጥልበት፣ ትግልህን ቀጥልበት። አዎ ምቀኛ የሚቃጠል ወዳጆቻችን የሚደሰቱ እወድሃለሁ። በጣም ነው የምንወድህ። አዎ እንግዲህ አላ ደግሞ ከፍ ያለው እንጀራ ይስጠቻው። በቃ አዎ ከዚህ በላይ የምትፈልጋለህ ብቻ ነው ወላሂ ላዝም በሮመዳን እንጂ ሰርፕራይዝ አለ ብለሽ ነው ሮመዳን ሰው ቢዚ እንዳናረግ ብለን በእኛ ቪዲዮ ብለናል። ዝም ያልነው። ለማንኛውም ተመልካቾቻችን እንወዳችኋለን። ኑሩልን ትኖሩልን። ቀቢያና እንደ ነገር ወላሂ እንካለች ሚስታንዲ ያለ በነገራችን ላይ ትንከባከበኝ ይዛለች። ማሻአላ ወላሂ ወላሂ ትንከባከበች ያለኔ ማን አለ መሰለህ? ማን አለ? እሺ ማን አለ? ኧረ ብዙ ነው ያለ፣ ግን ትንከባከበች ማለት ነው እንጂ ነው ወደታ። እስቲ ገና ምን አይተህ ወላሂ ነገ ምን ነው ሰዎች ጉድፈላ ውስጥ ገገገ እንደዚህ ውስጥ ይሄ ነገር እንደዚህ እንዴ ምንድን ነው? ይከፈት እናንተ ጉድፈላሳ ምን አይተህ ወላሂ እኔ ሮመዳን ነው አልዋሽም። ወላሂ ደግሞ አሁን ያሰብኩልህን ባወቅ ወላሂ ላዚም ማንም አላቀልሽም። ጭራሽ የመጣው አንተ ይሄ ነገር ለኔ ማስቀመጫ ይሆነኛል። ወላሂ የብዙ ብር ነው የሚሆነው። እኔ አላቀልሽም። አንቺ ማንሽ በዚህ ሰዓት ወጭ ታበጃለሽ። እድ ደግሞ አመር ለሆነ ብር ደግሞ ተቆጥብ እንዴ እንዴኛ እናንተ ወደዚህ ተባሰማ ደርብበት አቦ አይ አውልቀው እንዴኛው እና ለበስ ቢስሚላህ ማረህ መቀነስ ያስፈልጋል። ብቻ አሁን እንግዲህ የጤና ራዱ አዎ ማሻአላ ተባረከ ሰዎች አቦ እንደው እንዲህ ምር ይበልብህ ሁሌም እንደው ማዓዛ ደግሞ ውዴታህ እንደው የበለጠ እንደው የሚጣፍጥ ያርግልህ። አሜን በል አሜን 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 ወላሂ ፈረካኝ አላህ ባይሆን አንተም ውድርህን እንድገዛልኝ በነገራችን ላይ ወላሂ ተረድቻታለሁ። በጣም ከዛ ከችግር ወደዚህ ካደጋው ወደዚህ ወላሂ ላዚም እየተንከባከበች ነው እና ፍጡር ሰርታ በባለፈው ቪዲዮ እንዲሰራ ለምን ተመልካቾቻችን እኮ ይጠብቁናል። አሁን ደግሞ ይሄንን ባለፈው ደግሞ ገዝታ በየአመቱ እንግዲህ ጀለብያማ እንገዛና ይሄን ገዝታ ደግሞ እንደዚህ ለምን እንድንበላ ደግሞ ይሄን አለበሰች ወላሂ። ከዛ እንደገና ደግሞ አሁን ሰዓትና ሽቱ ደግሞ ገዛችልኝ እንዴ። ለምን በነገራችን ላይ ካንድ ጠንካራ ወንድ ጀርባ ጠንካራ ሲከለለች ወላሂ እድገት የለም ሐቂቃ ማለት ነው። ለምን 5 ሳንቲም ከሱ አልፈልግም። ጣብ ስትልልኝ ግዝት ነው ማረገው ቀንኳን አንተም እና ወላሂ ብቻ አልহামዱሊላህ ለአላህ ምስጋና ይገባው። እህት ወንድሞቼ አብሽሩ። ለማንኛውም ብቻ እናመሰግናለን፣ በጣም አመሰግናለሁ። በዚህ አጋጣሚ ቪዲዮ ላይክ አድርጉልኝ፣ ሼር አድርጉልኝ። እወዳችኋለሁ። ቪዲዮ ስሪ አይዟችሁ ምናምን የምትሉም አላችሁ፣ እንሰራለን። ያው ከስራውና ከጾሙ አንፃር እናንተንም ላለመጨናነቅ ነው። እቃችሁንም ማዘዝ አድርጉኝ። የተለያዩ ነገሮችንም ማዘዝ የምትፈልጉ ከኔና ከዳውድ ውጭ ሁሉም ነገር ስላለ እዘዙን። እንወዳችኋለን። እናንተ ምን ነው ተንጣጣሽ? ወይኔ እንደው ወላሂ ላዚ እንደው ቅፍ አድርጌ እንደው እንደዚህ ቅፍ ባረጋችሁ ደስታዬ ነው ወላሂ ላዚ። ለማንኛውም ወላሂ እኔ ኧረ እንደው ኑሩልን ወላሂ እኔ ምንም ማለት በቃ እንደው በተለይ የመዳም ቅመሞች ኑሩበት። ይለያሉ ወላሂ ትለያላችሁ። እንደው ህይወታችሁ ስትክልክል አላህ ያርግላችሁ። ባያላችሁ ለእናንተም የረፍት ጀራ ሐሳባችሁ ብቻ ይበቃል። የሰው ልጅ በነገራችን ላይ ወላሂ ገንዘብ ስለሰጠ አይደለም ከገንዘብ በላይ አብሽር አይዞህ ወንድሜ አይዞህ ያለ አብሮን ብዙ እንትን ያላለ ብዙ ደግሞ እንደዚሁ ያው የተወሰነውን ደግሞ አይተናል። የተወሰነውን ከራስ ጀምሮ ማለት ነው ከዚሁ ከሩቅ ያልሆነ ከራስ ጀምሮ አይተናልና ብቻ አልহামዱሊላህ። ዋናው ነገር ሲያልፍ ሁሉም ነገር ያልፋል። አያችሁ ችግር ላይ ስትሆኑ ችግር ሲበዛባችሁ ከስር ደግሞ የወደቀን እንጨት ምሳሌ ይበዛበታል እንደሚባለው አሁን
ፍንድት ብሎ ሊሞት ነበር። የራሱ ጓደኛ ሳይቀር ጢቅ ብለው ሊሞቱ ነበር ማለት ነው። እኛ የምንረዳ መስሏቸው ወላሂ። ግን አላህ ደግሞ በተዘዋዋሪው ያመጣዋል። እሱ አይቸግርም። ሰርተን የሚያገኝ ሰው በላቡ በሐቁ የሚያገኝ ሰው ወላሂ ለአዚም ነገ 100% ያገኛታል። ከዛም በላይ ያገኛል። ለምን እኔ አሁን ይሄ ሁላ በዚህ ሁላ ሚሊዮን ስለተቃጠለ ማለት ነው ወላሂ አንድም ተስፋ አልቆርጥም። ብቻ ሰርቼ ያሳያችኋል። ሰርቼ ለፍቼ ማለት ነው ሰራለት መልሰዋለህ ነው የሚሉ ቀርሞ እሱ ቆይ ያቃሉ ሰርቼ እንደምመልሰው ወላሂ ሁሉም መጥቶ አሁን አንተ ወላሂ ሰርተህ ባንዴ ነው የምትመልሰው ነው የሚሉ ህይወት ብቻ እስቲ አንተ ብቻ ደህና ሁን ነው የሚሉ። ለምን በደንብ ያቃሉ እንደምሰራው በደንብ ያቃሉ። ወይም ቁጭ ብዬ ስቅም ሰዓት አላሳለ ወይም የሆነ ነገር መሄድበት የለኝ ስራዬን ብቻ ስለሆነ የምታገለው እስኪ ባለክ ስለሆነ የምታገለው እንደምመልሰው ሁሉም ሰው ተስፋ ነው። ለማንኛውም አንዴ ፈገግ በል እስቲ ፈገግ በል እና ተመልካቾቻችን እንወዳችኋለን። ረመዳን ጾመን የምንጨርሰው አላህ አድርገን አሁን ደግሞ አገራችን ሰላም ያድርግልን። አዎ አገራችንም ሰላም አላህ ያድርገው። በሞላው ዓለም ላይ ያላችሁ ደግሞ አላህ ይጠብቃችሁ። ጊዜው አስቸጋሪ ሆኗል። ራሳችሁን ጠብቁ። እኛንም አላህ ይጠብቀን። አብሽሩ። በያላችሁበት እንድበረታታ እንጠንክር። ባላችሁ አጠነካክሩን፣ ስራ እዘዙን። እኛም ደግሞ በቻልነው ደግሞ እናንተን ለማስደሰት ደግሞ ደፋ ቀና እንላለን። እኛም እንደስታለን። አብሽሩ። ለድሮ ባይሆንም በጣም ወላሂ ለአዚም በጣም አድርጌ አመሰግናለሁ። በጣም ቴንኪው። እኔ ወላሂ ለተመልካች የምናገረው ነገር ከምንም በላይ ይሄ ችግር ከደረሰብኝ ጀምሮ ከጎኔ ሆና እየተንከባከበች ነው። ወላሂ ለአዚም በጣም ማለት ነው። የአንድ ሰው ደግሞ በቃ ብቻ እንግዲህ ራሷም ተጎድታለች እኮ ራሷም ተጎድታ እኔም እሷም ያው እንግዲህ አንድ ነገር ሲጎዳ ባልና ሚስት ያው ነው። የሁለታችንም ነው የተጎዳ ነው። ሁለታችንም ነን። አንድ ቤት ነው ያንዲ ነው። ግን ከኔ ደግሞ ጠንካራ ሆና ከጀርባ የሆና ይሄው እንደምታዩት በዚህም ለማስደሰት እኔን ለማበረታታት እንትን ስላለሽ በጣም አመሰግናለሁ። ኑሪልኝ ተባይልኝ።